ኢንተርፕራይዝ 1 የከብት ስጋ የምግብ ጥበብ ቤት ወይም ስጋ ቤት ዘ ቢፍ ካሊነሪ ሃውስ በኬኤምቲኤፍ ብራንድ ወደሚንቀሳቀሰው ስማርት ላይቭስቶክ መድረክ በደህና መጡ። እኛ ለኢትዮጵያ አዲስ የኢኮኖሚ የወደፊት እጣ ፋንታን እየቀረጽን ነው። ይህንን ብራንድ ከኛ ጋር እንድትገነቡ በይፋ እንጋብዛችኋለን። የእንስሳት ሀብት አቅማችን ዋነኛ አገራዊ ሀብታችን ነው። ዛሬ ኢንተርፕራይዝ አንድን እንቃኛለን። የከብት ስጋ የምግብ ጥበብ ቤት ይህ በእኛ ዋና ስትራቴጂ ውስጥ ካሉት 100 የተቀናጁ የእንስሳት ሀብት የንግድ ዕድሎች የመጀመሪያው ሲሆን የከብት ዘርፎች ውስጥ ካሉ 11 ልዩ ንግዶች መካከልም ቁልፍ ምሰሶ ነው። በየከተሞችና በየከተማ ቀጠናዎች ጥራት ያለው የበሬ ስጋ ተሞክሮ ፍላጎት በፍጥነት ማደጉን ቀጥሏል። በየቀኑ ቤተሰቦች፣ ባለሙያዎች፣ መንገደኞችና ወጣት ተጠቃሚዎች የሚከተሉትን ይፈልጋሉ። ጥራት ያለው ስጋ፣ ምቹ የምግብ መመገቢያ ቦታዎች፣ የታመነ የምግብ አገልግሎት እና የማይረሱ የምግብ ጥበብ ተሞክሮዎች። ዛሬ ደንበኞችን በቁርጠኝነትና በጥራት የሚያገለግሉ አነቃቂ የስጋ ቤቶች እና የስጋ ንግዶች ቀድሞውኑ አሉ። ይህም ለወደፊቱ ጠንካራ መሰረት ነው። ነገር ግን ከፊት ለፊታችን ያለው እድል እጅግ ሰፊ ነው፣ ምክንያቱም ፍላጎቱ ከአቅርቦቱ በላይ በፍጥነት እየሰፋ ነው። ይህም ለሚከተሉት ሰፊ ቦታ ይፈጥራል። ለአዳዲስ ስራ ፈጣሪዎች፣ ለዘመናዊ የበሬ ስጋ ብራንዶች፣ ለከፍተኛ ደረጃ የምግብ ተሞክሮች፣ ለማዳረሻ ደሊቨሪ ስርዓቶች፣ ለታሸጉ የበሬ ስጋ ውጤቶች እና ባህላዊ መለያ ላላቸው ሬስቶራንቶች በትላልቅ ከተሞች ብቻ ሳይሆን በማደግ ላይ ባሉ የከተማ ማዕከላትና እየሰፉ ባሉ ማህበረሰቦች ውስጥ ጭምር። ይህ ነባር ንግዶችን ስለመተካት አይደለም፣ ስነ ምህዳሩን በጋራ ስለማስፋፋት ነው እንጂ። ልምድ ያላቸው የንግድ ባለቤቶች የሚከተሉትን ማድረግ ይችላሉ። እውቀት ማካፈል፣ ወጣት ስራ ፈጣሪዎችን ማማከር፣ ሽርክና መፍጠር፣ ወደ አዲስ ገበያዎች መስፋፋትና ሀገራዊ የስጋ ኢኮኖሚውን በትብብር ማጠናከር። ዘመናዊ የበሬ ስጋ የምግብ ጥበብ ንግድ ከእንግዲህ ሬስቶራንት ብቻ አይደለም የሚከተሉት ሊሆን ይችላል። የቱሪዝም ተሞክሮ፣ የብራንድ ግንባታ መድረክ፣ የገበያ አስተሳሳሪና የአምራቾች እንዲሁም ለአቀነባባሪዎች ኃይለኛ የፍላጎት ሞተር። ምክንያቱም ፍላጎቱ ሲያድግ መላው የከብት እሴት ሰንሰለት አብሮ ያድጋል። የወደፊት ጊዜ ደግሞ የታመኑ የምግብ ብራንዶችን እና የደንበኛ ተሞክሮችን ለሚገነቡ ነው። ኬኤምቲኤፍ ብራንድ የጋራ ቅርስ ነው። የወጣቶቻችን፣ የባለሙያዎቻችን፣ የቁርጠኛ አርሶ አደሮችና አርብቶ አደሮቻችን፣ የአዳዲስ እድል ፈላጊዎችና የዓለም አቀፍ ዲያስፖራችን ንብረት ነው። እኛ ዝም ብለን ንግድ እየገነባን አይደለም፣ በጋራ የመማር እና ስልታዊ ሽርክና ኃይል ብራንድን በጋራ እያለምን ነው እንጂ። ካፒታል፣ ልዩ ሙያ ወይም ለመገንባት የማቋረጥ ተነሳሽነት ብታበረክቱ እናንተ የዚህ ተልዕኮ መስራቾች ናችሁ። ከፍተኛ ደረጃ ያላቸው ስልታዊ ውይይቶች የሚካሄዱበት ማህበረሰባዊ ኮሚኒቲ ለመቀላቀል በመግለጫችን ዲስክሪፕሽን ውስጥ ያለውን ሊንክ ይጫኑ። አንዴ ከዚያ ካደረሱ በኋላ የሙያ ዘርፎን ይምረጡ እና የኬኤምቲኤፍ ቤተሰብን ዛሬ መገንባት እንጀምር። ይህንን ራዕይ ለማስፋፋት እና ሀገራዊ ማህበረሰባችን ጋር ለማድረስ እንዲረዳን እባክዎ የስማርት ላይቭስቶክ ቻናልን ሰብስክራይብ ያድርጉ እና ይህንን ተልዕኮ ለወዳጅ ዘመዶ ያጋሩ። በጋራ እንደግ።